ያገለግለኝ ዘንድ ሕዝቤን ልቀቅ ሲል ያው እግዚአብሔር ሙሴንና አሮንን ወደ ፈርዖን ቤት ላካቸው። ከእግዚአብሔር ዘንድ እንደሆኑም ታላላቅ ተአምራትን በፈርዖን ፊት አሳዩ። የሚያስገርመው ነገር ሙሴ ያደረጋቸውን ብዙዎቹን ተአምራቶች የግብጽ ጠንቋዮችና አስማተኞች አደረጓቸው። ነገር ግን የእግዚአብሔር ኃይል አይላ እነዛን ምታትና አስማቶችን ሁሉ አሸነፈች። ከዚህ ሁኔታ የምንማረው ነገር ሰይጣንም ድንቅና ተአምራትን ማድረግ እንደሚችል ነው። እግዚአብሔር ታላቅ ነው። ዛሬ ክብሩን በተለያየ አይነት መንገድ በቤተ ክርስቲያን በሕዝቡ መካከል ድንቅና ተአምራትን በማድረግ ይገልጣል። ጌታችን ኢየሱስ ክርስቶስ በምድራዊ አገልግሎቱ ብዙዎችን ከተጠቁበትና ከታሰሩበት እስራት እየፈታ ነፃ እያወጣ እንደተመላለሰ የምስራቹንም ቃል እንደሰበከ መንግስተ ሰማያት ቀርባለችና ንስሐ ግቡ ብሎ እንደተናገረ የእግዚአብሔር ቃል ያስተምረናል። ሕዝቡም እንደ ጻፎችና እንደ ፈሪሳውያን ሳይሆን እንደ ባለስልጣን ያስተምር ነበርና በትምህርቱ ተደነቁ እስኪባል ድረስ ታላቅ መደነቅን ሰዎችን ወደ እግዚአብሔር የመራ አገልግሎትን በመስጠት በሕዝቡ ዘንድ እንደተከበረ ከእግዚአብሔር ቃል እንመለከታለን። ጌታችን ኢየሱስ ክርስቶስ በዮሐንስ በተጠመቀ ጊዜ እግዚአብሔር ከላይ ከሰማይ ከጸባዖት ሲመሰክርለት እርሱ ደስ የሚለኝ የምወደው ልጄ ይህ ነውና እርሱን ስሙት ሲል እንመለከታለን። ዛሬ ወገኖቼ የጥንቲቱ ቤተክርስቲያን ክርስቶስን እየሰማች እንደኖረች የጥንቲቱ ቤተክርስቲያን በሐዋርያትና በነቢያት መሰረት ላይ ተመስርታ እንደ እግዚአብሔር ቃል እንደተመላለሰች ዛሬም ያለች ቤተክርስቲያን ይህንኑ ፈለግ መከተል ይኖርባታል። በተለይም ጌታችን ኢየሱስ ክርስቶስ እንደ አይነቱን ድንቅና ተአምራትን ያደረገ በነበረበት ጊዜ ከዚህም የሚበልጥ ነገርን ማድረግ እንደሚችሉ ለሐዋርያቱ እንደነገራቸው በዮሐንስ ወንጌል ላይ እንመለከታለን። ሐዋርያቱም የምስራቹን ቃል እየሰበኩ በየስፍራው እየዞሩ ድንቅና ተአምራትንም ሁሉ ያደርጉ እንደነበረ በነፃ የተቀበሉትን በነፃ ይሰጡ እንደነበረ የእግዚአብሔር ቃል ይተርክልናል። በተለይም ሐዋርያት ሥራ ምዕራፍ 8 ላይ እንዲህ የሚል ቃል አለ። ያ ቃል በጣም ደስ የሚያሰኝና እግዚአብሔርን የሚያከብር ቃል። የሐዋርያት ሥራ ምዕራፍ 8 ከቁጥር 5 እስከ 8 ያለውን ብንመለከት ፊልጶስም ወደ ሰማርያ ከተማ ወርዶ ክርስቶስን ሰበከላቸው። ያችሁ የስብከታቸው ሴንተር የሆነው ማዕከለኛ የሆነው ጌታችን ኢየሱስ ክርስቶስ ነው። ስለ ማንነቱ አልተናገረም፣ ስለ ምንነቱ አልተናገረም። የሚያስደንቀው ነገር ክርስቶስን ነው የሰበከው። ክርስቶስን ነው ያከበረው ፊልጶስ። ሕዝቡም የፊልጶስን ቃል በሰሙ ጊዜ ያደርጋት የነበረውን ምልክት ባዩ ጊዜ የተናገረውን በአንድ ልብ አደመጡ። ርኩሳን መናፍስት በታላቅ ድምፅ እየጮሁ ከብዙ ሰዎች ይወጡ ነበርና ብዙም ሽባዎችና አንካሶች ተፈወሱ። በዚያችም ከተማ ታላቅ ደስታ ሆነ። ሰው ከታመመበት ሕማም ሲፈወስ፣ ሰው ከደከመበት ድካም ሲበረታ፣ ሰው ከተቸገረበት ችግር ነፃ ሲወጣ ከዚህ የበለጠ ምን የሚያስደስት ነገር አለ? እግዚአብሔር የተመሰገነ ይሁን። እግዚአብሔር ሕዝቡን በነፃነት እንዲኖርና በነፃነት እንዲሆን ይወዳል። ስለዚህ ነው በሕዝቡ መካከል ፈውስ የልጆች እንጀራ ተብሎ የተጠራው። የልጆችን እንጀራ ለቡችሎች መጣል አይገባም አለ ጌታችን ኢየሱስ ክርስቶስ። ያችን ሴት ከነዓናዊት አዎ አውቃለሁ፣ ነገር ግን ቡችሎችም እኮ ከጌቶቻቸው እንደተረፈው
ይበላሉ አለች። እንዲህ አይነቱን እምነት በእስራኤልም ዘንድ አላገኘውም እንዳለ ጌታ ኢየሱስ ክርስቶስ በዚህ ሴት ንግግር እንደተደነቀ እና ጥያቄዋን እንደመለሰላት እንመለከታለን። የልጆች እንጀራን ፈውስ እግዚአብሔር ድንቅና ታምራትን በቤተ ክርስቲያን መካከል ያደርጋል። ዛሬ ግን ቅጥ ያጣውና ከመስመር የወጣው ነገር ብዙዎች በክርስቶስ ስም ድንቅና ታምራትን እናደርጋለን እያሉ በክርስቶስ ስም እናስተምራለን እንሰብካለን እያሉ ከመስመር የወጣ ነገርን እያደረጉ እየተስተዋለ ነው። በተለይም በአፍሪካና በተለያዩ በአንዳንድ ቦታዎች ቅጥ ያጣና ዓይን ያወጣ ልምምዶች በቤተ ክርስቲያን አካባቢ በህዝበ ክርስቲያን አካባቢ ሲደረጉ እየተስተዋለ ነው። እነዚህ ነገሮች ሁሉ እንደ እግዚአብሔር ቃል ሲመዘኑ ከእግዚአብሔር ኦሪጂኔት እንዳደረጉ ከእግዚአብሔር እንደመጡ አጠያቂ ሁኔታ ላይ ይወድቃሉ። በተለይም እነዚህ ሰዎች እንደ እግዚአብሔር ቃል ቻሌንጅ በሚደረጉበት ጊዜ ወይም ደግሞ ይሄ ነገር እንደ እግዚአብሔር ቃል አይደለም ለምን እንዲሆነ ተብሎ በሚጠየቁበት ጊዜ የሚቀናቸው ነገር እንደ እግዚአብሔር ሰው ዝቅ ብለው የቤተ ክርስቲያን ድምጽ ከመስማት ይልቅ በራሳቸው ምኞትና በራሳቸው ሐሳብ በመሄድ እንደውም ቻሌንጅ የሚያደርጓቸውን ሰዎች ሲያስፈራሩ ነው የሚታዩት። እግዚአብሔር በቀባው ላይ እጃቸውን ታንሱ በማለት ነገር ግን መንፈስን ሁሉ አትመኑ መናፍስት ግን ወይም ደግሞ ትንቢትን ሁሉ አትመኑ መናፍስት ግን ከእግዚአብሔር ዘንድ ሆኖ እንደሆነ መርምሩ ይላል እግዚአብሔር ቃል። እግዚአብሔር ቃል ይሄንን ኦቶሪቲ ለቤተ ክርስቲያን ሰጥቷል። በመሆኑም ከዚህ ኦቶሪቲ በላይ የሚሆን ከዚህ ስልጣን በላይ የሚሆን ማንም አገልጋይ የለም። እንደ እግዚአብሔር ቃል ለመፈተሽ ፈቃደኛ ያልሆነ አገልጋይ ቤተ ክርስቲያን በትልቅ ጥያቄ ስር በማስቀመጥ እንደውም ዲሲፕሊን ልታደርገው ይገባል። ዛሬ በዚህ ቃል ሰዎችን ማስፈራራት ትክክል አይደለም። ጌታችን ኢየሱስ ክርስቶስን ልቡን ከሰበሩትና ካሳዘኑት ነገሮች አንዱ በቤተ መቅደስ ይደረግ የነበረው ነገር ነው። በቤተ መቅደስ ውስጥ የእግዚአብሔር ስም በሚጠራበት ስፍራ እግዚአብሔር በሚከበርበት ስፍራ ያንን ቤተ መቅደስ ለዋጮች ሸቃጮች የማይገባ ነገርን የንግድ ስፍራ ስላደረጉት ጌታችን ኢየሱስ ክርስቶስ በዛ አዝኖ የለዋጮችን ጠረጴዛቸውን ሁሉ እንደገለባበጠባቸውና ቤቴ የጸሎት ቤት ትባላለች እናንተ ግን ወንበዴዎች ዋሻ አደረጋችሁት ብሎ በቁጣ ህዝቡን እንደገሰጸ በእግዚአብሔር ቃል ውስጥ በወንጌል ውስጥ እንመለከታለን። ዛሬ በዘመናችን ወገኖቼ ብዙ ሰዎች ቤተክርስቲያንን የንግድ ስፍራ አድርገዋታል። ቤተክርስቲያን ውስጥ የማይሸጡና የማይለወጡ ነገሮች የሉም። በዚህ ዘመን ሁሉ ነገር ትክክል አይደለም ለማለት አይደለም። ነገር ግን ቅጥ ያጡ ነገሮች ሰዎች ፈውስን ናፍቀው ባሉበት ሰዓት ለፈውስ የሚያገለግሉ ጨርቆችን ለፈውስ የሚያገለግሉ ሳሙናዎችን ለፈውስ የሚያገለግሉ ቱሌ ውሃዎችን የመሸጥና የመቸብቸቡ ነገር እንደ እግዚአብሔር ቃል እንዳልሆነ ይሄ አጠራጣሪም አጠያያቂም አይደለም። በነፃ የተቀበላችሁትን በነፃ ስጡ ነው። ሰዎች ዛሬ ለመንጋው ሲራሩ አይታዩም። ለመንጋው የማይራሩ ጨካኞች ይመጡባቸዋል ይላል። ፎርዛት ማተር ወገኖቼ የሚደረጉ ድንቅና ታምራት ሁሉ ኦሪጂናቸው ወይም ደግሞ መሰረታቸው ምንጫቸው ከእግዚአብሔር ነው ማለት አይደለም። ይህን ነገር አበክረን ማወቅ ይኖርብናል። ዛሬ በተለያዩ እምነት ክፍሎች ውስጥ ክርስቶስን በማያከብሩ ወይም ደግሞ ክርስቶስን በማያውቁ ከክርስቶስ ውጭ በሆኑ እምነቶች ውስጥ የተለያዩ ሳይኪክ በሆነ ሁኔታ የሚሰሩ ስራዎች አሉ። በሂንዱይዝም ብንሄድ በቡድሂዝም ብንሄድ በሌሎችም ሃይማኖቶች ውስጥ የሚሰሩና የሚደረጉ ተአምራትና ድንቆች አሉ። እነዚህ ተአምራትና ድንቆች ኦሪጂናቸው ከእግዚአብሔር ስላልሆነ በሰዎች ህይወት ላይ የሚያደርሱት እስራትና በሰዎች ህይወት ላይ የሚያመጡት መዘዝ ቀላል አይደለም። በተለይም በ20ኛው ክፍለ ዘመን እግዚአብሔር ካስነሳቸው አገልጋዮች አንዱ ቻይናዊው ሰባኪ ዋችማኒ
the latent power of the soul በሚለው መጽሐፍ ላይ ያደረገውን ወይም ደግሞ ያጠናውን ጥናትና የነበረውን ምልከታ በዛ ውስጥ ማየት እንችላለን። በተለይም እንዲህ አይነት ልምምዶችን በተመለከተ የሚያመጡት እስራት ቀላል አይደለም። ኦሪጂኑ ከእግዚአብሔር ካልሆነ ሶርሱ ከሌላ ቦታ ከሆነ ከሳይኪክ ከሆነ ወይም ከአጋንንትና ከሰይጣን ከሆነ ጊዜያዊ የሆኑ መፍትሄዎችን ሊያመጣ ይችላል። በእንደዚህ አይነት ልምምድ ውስጥ ያሉ ሰዎች አንዳንዶች በእሳት ላይ ይራመዳሉ እግራቸው ሳይጎዳ፣ ከፍተኛ የሳይኪክ ችሎታዎችን ያዳበሩ ሰዎች። አንዳንዶች ሹል ብረት ላይ ይተኛሉ፣ ምንም ነገር አይሆኑም፣ አስደናቂ የሆኑ ነገሮችን ያደርጋሉ። ይህን ከብዙ ልምምድና ከብዙ ልምምድ የተነሳ ከብዙ ትምህርት በኋላ የሚያገኙት ነገር ነው። ወገኖቼ የግብጽ ጠንቋዮች ያንን ተአምራት ስላደረጉ ከእግዚአብሔር ናቸው፣ ምንጩ ከእግዚአብሔር ነው ማለት አይደለም። ኦሪጂኑ እነሱ ከሚያመልኩት አምላክ እነሱ ከሚያልፉበት ከሚከታተሉት ህይወት የመነጨ ነው። ከእግዚአብሔር ስላልሆነ መፍትሄ አልባ ነው። ስለዚህ የሚደረጉ ድንቆችንና ተአምራቶችን ሁሉ ምንጫቸው ከእግዚአብሔር ነው ብለን ካመንን በጣም ተሳስተናል። እንደውም የእግዚአብሔር ቃል እንደሚናገር ብዙዎች ክርስቶሶች ይነሳሉ፣ በስሜ ይመጣሉ ይላል የእግዚአብሔር ቃል። ጌታችን ኢየሱስ ክርስቶስ ስለዚህ ነገር ይናገራል። በመጨረሻው ዘመን ከሚታዩት ልምምዶች አንዱ ሰዎች በክርስቶስ ስም እኔ ክርስቶስ ነኝ ብለው የመምጣታቸው ሁኔታ ነው። እኔ ክርስቶስ ነኝ ብለው ይመጣሉ። ነገር ግን እግዚአብሔር እንደ ቃሉ ተጠንቀቁ ነው የሚለው እግዚአብሔር ቃል። እግዚአብሔር እንደ ቃሉ እንድንጠነቀቅ ነው የሚፈልገው። በተለይም ዛሬ ከእግዚአብሔር ቃል ውጪ ያፈነገጠ ከሐዋርያቱ ልምምድ ውጪ ያፈነገጠ እና እንደ እግዚአብሔር ቃል ያልሆነ ልምምዶችን ስንመለከት ልንጠራጠርና ልንጠይቅ ይገባል። ለመጠየቅና ደግሞ ቻሌንጅ ለማድረግም መፍራት የለብንም። በተለይ የቤተ ክርስቲያን መሪዎች፣ በተለይ አገልጋዮች፣ በተለይ በመንጋው ላይ አደራ የተሰጣቸውና አደራ ያላቸው የእግዚአብሔር ሰዎች መንጋውን ሊጠብቁ ይገባል። በተለይ አጣያቂ የሆነ ልምምድን የሚለማመዱ ሰዎችን እየጋበዙ መድረኮቻቸውን እየከፈቱ ህዝቡን ለተለያየ የስተት አሰራርና የተለያየ የስተት ትምህርት እንዳያጋልጡ መጠንቀቅና ማሰብ ይኖርባቸዋል። ምክንያቱም እንዲህ አይነቱ ነገር በእግዚአብሔር የሚያስጠይቅ ነገር ስለሆነ በቸልታ የሚታይ ጉዳይ አይደለም። የትም ፍጪው ዱቄቱን አምጪው የሚል አይነት ፕሪንሲፕል ከሆነ ሰዎች ከየትኛውም ሶርስ ይሁን ብቻ መድረካችን ላይ ተአምር ይታይ የሚባል ከሆነ መድረኮች የሰይጣን መፈንጫ ይሆናሉ። ዛሬ በስግብግብነት ግሪዲ በሆነ ስፒሪት ሰዎች ተሞልተው የራሳቸውን ኪስ እያሳበጡና የራሳቸውን ኑሮ እያደላደሉ በእግዚአብሔር ስም በሚኒስትሪ ስም የሚሰበሰበው ገንዘብ ለእግዚአብሔር ስራ ነው በሚል አይነት ሽፋን የራሳቸውን ኑሮ እያደለቡ የራሳቸውን ኪስ እያሳበጡ የእግዚአብሔርን ህዝብ የሚያጎሳቁሉ ብዙ ሰዎች አሉ። ይሄ ደግሞ እውነት ነው። ምናልባት ይህ አነጋገር ኃይለኛ ሊሆን ይችላል። ታምራትን ከሚናፍቁና የእግዚአብሔር ክብር እንዲገለጥ ከሚፈልጉ ሰዎች አንዱ ነኝ። ብዙዎቻችንም ይሄንን እንፈልጋለን። ወንጌላችን በድንቅና በታምራት የተሞላ ወንጌል ነው። ነገር ግን ኦሪጂኑ ከክርስቶስ መሆን አለበት። ክርስቶስ አልሸቀጠም፣ ክርስቶስ አልነገደም። ጌታችን ኢየሱስ ክርስቶስ ግን ሰዎችን በርህራሄ አይን አያቸው። በትልቅ ኮምፓሽን በትልቅ ምህረትና ፍቅር አይን አያቸው፣ ፈወሳቸው። የጴጥሮስን አማት ከነዳዷ ፈውሶ ክርስቶስ ሳንቲም አልተቀበለም። ሽባውን ፈውሶ 38 ዓመት እንገላታ የነበረውን ሰው ፈውሶ 5 ሳንቲም አልተቀበለም። እንደገናም በሚኒስትሪ ስም ነገሮችን ለማስፋፋት ነው የሚል ነገርም ሲናገር አልሰማንም። እንዲህ አይነቱ ትሬንድ በቅርብ ጊዜ ብቅ ያሉ ትሬንዶች ናቸው፣ አደራረጎች ናቸው። በርጤሜዎስን ፈውሶ ምንም የተጠየቀው ነገር የለም። ወገኖቼ ማለት የፈለኩት ሳይገባችሁ አይቀርም። በነፃ የተቀበላችሁትን በነፃ ስጡ። ዛሬ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ያለ ለታሰሩት መፈታትን፣ ለዕውሮች ማየትን፣
የምስራቹን ቃል ሊናገር የወጣው ጌታ ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። እነሆ በጎቼ ድምፄን ያውቃሉ ይከተሉኝማል ብሎ እንደተናገረ፣ አዎ የክርስቶስ ኢየሱስን ድምጽ መለየት ይብዛልን ወገኖቼ። ዛሬ የሚያረካንና የሚያስደስተን ነገር ድንቅና ታምራቱ ሳይሆን የእግዚአብሔር ቃል ነው። እንደ እግዚአብሔር ቃል የሆነው ነገር ነው። በእግዚአብሔር ቃል ላይ በምንተከልበት ጊዜ እነዚህ የሚያስፈልጉ ነገሮች ሁሉ እንደሚከተሉን የእግዚአብሔር ቃል ራሱ ይነግረናል። ድንቅና ታምራት ይከተሉናል። እርሱ የምናምን ሁሉ በማርቆስ ምዕራፍ 16 ላይ እንደተጻፈ እና ያመኑትም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባቦችን ይይዛሉ፣ የሚገድል መርዝ እንኳን ቢጠጡ አይሞቱም እያለ ሱፐርናቹራል የሆነ ልምምድ ቤተክርስቲያን እንደምትለማመድ ይናገራል። አሁን ጥያቄው ድንቅና ታምራት የመደረጉ ያለመደረጉ ጉዳይ ሳይሆን የሚደረጉ ነገሮች ምንጫቸው ምንድነው የሚለው ነው። ከሳይኪክ የመጣ ነገር ሁሉ ሳይኪክ ነው። ከአእምሮና ከጊዜያዊ ከሆኑ ነገሮች አልፈው እነዚህ ነገሮች ደግሞ በሰው ህይወት ላይ በሚመጡበት ጊዜ ከፍተኛ የሆነ መዘዝ ይዘው ነው የሚመጡት። ዛሬ የእግዚአብሔር ፈውስ፣ የእግዚአብሔር ተአምራት፣ የእግዚአብሔር ክብር በመካከላችን እንዲገለጥ ያስፈልጋል። ልክ በመግቢያው ላይ እንደ አነበብኩት በዚህ በተለይም በሐዋርያት ሥራ ምዕራፍ 8 ላይ በዚያችም ከተማ ታላቅ ደስታ ሆነ እንዳለ፣ ዛሬ ቤተክርስቲያናችን እግዚአብሔር ከሚሰራው ታላቅ ስራ የተነሳ በደስታ ልትሞላ ይገባል። ሲሞን የሚሉት አንድ ሰው ግን እኔ ታላቅ ነኝ ብሎ እየጠነቆለ የሰማርያንም ወገን እያስገረመ ቀድሞ በከተማ ነበረ። ከታናናሾችም ጀምሮ እስከ ታላላቆቹ ድረስ ታላቁ የእግዚአብሔር ኃይል ይህ ነው እያሉ ሁሉ ያደምጡት ነበር። ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው ያደምጡት ነበር። ዛሬ በጥንቆላም ሆነ በሳይኪክ በሆነ ፓወር ሰዎች ስላስገረሙን ልናደምጣቸው አይገባም። እነዚህ ሰዎች ሲምዖንን ያደምጡት ነበር። ለምን? ከብዙ ዘመን ጀምሮ በጥንቆላ ስላስገረማቸው። ዛሬ ጠንቋዮች የጥንቆላ ስራቸውን እየጣሉ ወደ እግዚአብሔር ቤት እየፈለሱ ባለበት ጊዜ በቤተ ክርስቲያን ውስጥ ደግሞ ሳይኪክ በሆነ ኃይል የሚሰሩ ሰዎችን ማስተናገድ ለቤተ ክርስቲያን ትልቅ ሀፍረት ነው። ነገር ግን ስለ እግዚአብሔር መንግስትና ስለ ኢየሱስ ክርስቶስ ስም እየሰበከላቸው ፊልጶስን ባመኑት ጊዜ ወንዶችም ሴቶችም ተጠመቁ። ያን ስራቸውን ትተው ወደ ፊልጶስ ወደ ሰበከላቸው ወደ ክርስቶስ በክርስቶስ ስም እያመኑ እንደተጠመቁ ይናገራል። ወንዶችም ሴቶችም ተጠመቁ። ሲሞንም ደግሞ ራሱ አመነ። ተጠምቆም ከፊልጶስ ጋር ይተባበር ነበር። የሚደረገውን ምልክትና ተአምራት ታላቅ ተአምራት ባየ ጊዜ ተገረመ ይላል። እስከዚህ ደረጃ ድረስ መልካም ነው። በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል እንደተቀበሉ ሰምተው ጴጥሮስንና ዮሐንስን ሰደዱላቸው። እነርሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ ስም በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከነርሱ ባንዱ ላይ እንኳ ገና አልወረደም ነበርና መንፈስ ቅዱስ። እዚያን ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስንም ተቀበሉ ይላል። የእግዚአብሔር ኃይል ማይትሊ በታላቅ ሁኔታ እየተገለጠ እንዳለ በዚህ በሐዋርያት ሥራ ውስጥ እንመለከታለን። ሲሞን በኋላ ይህን ሁኔታ ካየ በኋላ እኔም እኮ እንደዚህ ባደርግ በቃ ጥሩ ነው እና እስቲ እንደዚህ ለማድረግ ያስችለኝ ዘንድ እስቲ የሆነ ትንሽ ገንዘብ ለሐዋርያቱ ልስጣቸው አለና እነሱ የሚያደርጉትን ነገር ለማድረግ ተመኘ። ሲሞንም በሐዋርያት እጅ መጫን መንፈስ ቅዱስ እንዲሰጥ ባየ ጊዜ ገንዘብ አመጣላቸውና እጄን የሚጭንበት ሁሉ መንፈስ ቅዱስን ይቀበል ዘንድ ለእኔ ደግሞ ይህን ስልጣን ስጡኛል። ጴጥሮስ ግን እንዲህ አለው፣ የእግዚአብሔርን ስጦታ በገንዘብ እንድታገኝ አስበሃልና ብር ካንተ ጋር ይጥፋ። ወገኖቼ እነዚህ ሰዎች ለገንዘብ የማይጎመጁ፣ ለንብረት የማይጎመጁ፣ ለምድራዊ ነገር የማይጎመጁ፣ ነገር ግን ልባቸውም መንፈሳቸውም ነፍሳቸውም
ሁኔታቸውን በእግዚአብሔር ስራ ላይ ያተኮረ ለእግዚአብሔር የተሰጡ ታላላቅ የእግዚአብሔር ሰዎች እንደሆኑ እናያለን። የእነዚህን ሰዎች ፈለግ ነው ዛሬ ቤተክርስቲያን ልትከተል የሚገባው። ገንዘብ ካንተ ጋር፣ ብር ካንተ ጋር ይጥፋ፣ ልብ በእግዚአብሔር ፊት የቀና አይደለምና ከዚህ ነገር እድል ወይም ፈንታ የለህም። እንግዲህ ስለዚህ ክፋትህ ንስሐ ግባ፣ ምናልባትም የልብህን ሐሳብ ይቅር ይል እንደሆነ ወደ እግዚአብሔር ጩህ፣ ወደ እግዚአብሔር ለምን። በመራራ መርዝና በአመጽ እስራት እንዳለ አያለሁና። እንግዲህ የዚህ ሰው ሞቲቭ ወይም ደግሞ ሐሳቡ የተሳሳተ ነበር። እነሱ ያንን ያደረጉት በመንፈስ ቅዱስ ኃይል እግዚአብሔር እንደወደደ ሰጥቷቸው በእግዚአብሔር ፈቃድ ነው እንጂ በሌላ አይነት ዘዴ አይደለም። እሱ ግን የጸጋ ስጦታን በገንዘብ ለመግዛት ተመኘ እና ለዚህ ነው እግዚአብሔር ይምርህ እንደሆነ እኔ ያላውቅም ይቅር እንደሆነ ጸልይ ያለው ሐዋርያው ጴጥሮስ። ግን እዚህ 24ኛው ቁጥር ላይ ምን ይላል? ይሄ ሰው አንዳች እንዳይደርስብኝ እናንተ ወደ ጌታ ለምኑልኝ ሲል እናያለን። ስተቱን እንዳመነና ልክ እንዳልሆነ እንደገባው እንመለከታለን። ዛሬ ወገኖቼ ሰው ሊሳሳት ይችላል። ትልቁ ነገር ግን ከስተቱ የመመለሱ ጉዳይ ነው። ማናችንም ብንሆን እንሳሳታለን። ከስተታችን ለመመለስ ግን ልባችን ሊቀና ወይም ደግሞ ልባችን የቀና እንዲሆን ያስፈልጋል። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ። በሳምራውያን በብዙ መንደሮች ወንጌልን ሰበኩ እና በአጠቃላይ በዚህ ላይ ለማለት የፈለኩትና አብረን እንድንመለከት ያየሁት ዛሬ በአገር ቤትም ይሁን በተለያዩ የዓለም ክፍሎች መድረኮቻችን ወይም ደግሞ ፑልፒቶቻችን በእውነት የእግዚአብሔር ቃል የሚሰበክባቸው እንደ እግዚአብሔር ቃል ያሉ ልምምዶች የሚገለጡባቸው ክርስቶስን ያማከሉ ትምህርቶች የሚሰጡባቸው መሆን ይኖርባቸዋል። ድንቅና ታምራት ቢታዩ የነዚህ ድንቅና ታምራት ምንጫቸው መታየት አለበት። ድንቅና ታምራት አድርጓል የተባለውን ሰው ሁሉ ወደ መድረክ እየጎተቱ የእግዚአብሔርን ሕዝብ ለተለያዩ ችግሮች ማጋለጥ ልፍስፍስ በሆነ አቋማችን የእግዚአብሔርን ሕዝብ ላየውና ለሰማው ነገር ሁሉ እንዲደነግጥ በእግዚአብሔር ቃል መመርመር ሲገባው እንዲሁ ዝም ብሎ እንዲቀበል አይነት ዝንባሌ የምናሳይ ከሆነ እኛም ተሳስተን ሌሎችንም እናስታለን። ወገኖቼ በጌታ በኢየሱስ ክርስቶስ የሚደረገው ወይም ደግሞ የተመሰረተችው ቤተክርስቲያን ንጽሕት ናት፣ ድንግልት ናት። ስለዚህ የሚደረገው በተለይ በዚህ በዓለማችን የሚሰማው ነገር ሁሉ እዚህ መናገር በጣም አስፈላጊ ስላልሆነ እንጂ ብዙ የሚሰማ ነገር አለ። ዛሬ ሰዎች አምልኳቸው ሁሉ ተለውጧል። ዛሬ ሰዎች እግዚአብሔር ተገለጠልን ወይም ደግሞ እግዚአብሔር እንዲህ አለን እያሉ እግዚአብሔር ያላላቸውን ነገር ወራዳ የሆኑ ነገሮችን እያደረጉ ነው። ራቁታቸውን በቤተ ክርስቲያን ውስጥ የሚያመልኩ ሰዎች በዚህ በኖርዝ አሜሪካ አካባቢ እንዳሉ እየተሰማ ነው ያለው። አዳምና ሔዋን እርስ በርሳቸው አይተፋፈሩም ነበር የሚለው ቃል ላይ ተመርኩዘው ይሁን አልገባኝም፣ ብቻ ራቁታቸውን ያመልካሉ። ሐዋርያቱ ያላደረጉትን፣ ነቢያቱ ያላደረጉትን ጤናማ የሆነ ሰው የማያስበውን ነገር እያደረጉ ነው። አንዳንዶችም ደግሞ እግዚአብሔር ከሴቶችና ከእንደዚህ ጋር ግንኙነት አድርግ ብሎኛል እያሉ እንደ እግዚአብሔር ቃል ያልሆነ ጋብቻ በወንድና በሴት መካከል ያለ እንደገናም ደግሞ የተቀደሰና የከበረ እንደሆነ በእግዚአብሔር ቃል የተገለጠውን እየተላለፉ የማይገባ ፍትወት ህይወት ውስጥ ያሉ ሰዎች እንዳሉ ተስተውሏል። ተገለጠልን በሚል ሳርም የጋጡ ሰዎች እንዳሉ ተሰምቷል። እግዚአብሔር ሳር ጋጡ ብሏል ብሎ ልክ ለናቡከደነጾር እግዚአብሔር ለማይረባ አእምሮ ሰጥቶት ሳር እንደጋጠ ምእመኑን ያስጋጡ ሰዎችም አሉ እና እነዚህ የሚሰሙ ነገሮች ሁሉ የሚያሳዝኑና ልብን የሚሰብሩ ናቸው። ወገኖች ይሄ አደባባይ ሚስጥር ነው፣ በየቦታው የተነገረ ስለሆነ ነው ይሄንን ነገር ማነሳላችሁ። ዛሬ አድርጎ የተባለውን ነገር ሁሉ ማድረግ የለብንም። ሁሉ የተባለውን ነገር ሁሉ ማድረግ የለብንም። መቆም መቻል አለብን። ጸንተን መቆም መቻል አለብን። እንደ እግዚአብሔር ቃል የሆነውንና ያልሆነውን ማወቅ ይኖርብናል። እንደ እባብ ልባሞች እንደ ርግብ የዋሆች ሁኑ ተባለ እንጂ ጅላጅሎች ሁኑ አልተባለም ወገኖቼ። እና አእምሮአችን መጠቀም አለብን።
እንደ ርግብ የዋሆች እንደ እባብ ግን ልባሞች ሁኑ ይላል እግዚአብሔር ቃል። እና በዚህ ዘመን ቲፒካል ከሆኑ ነገሮች አንዱ ወይም ደግሞ ከሚገለጡ ነገሮች አንዱ ሐሰተኛ የሆኑ ሰዎች የሚገለጣቸው ጉዳይ ነው። እንደ እግዚአብሔር ቃል ሳይሆን እንደ ራሳቸው ሐሳብና ምኞት የሚመላለሱ እነሱም ስተው ሌላውን የሚያስቱ ሰዎች እንደሚበዙ ነው በወንጌል ላይ የምንመለከተው። ስለዚህ ወገኖቼ በአሁኑ ሰዓት ካለው የተሳሳተ ትሬንድ ህይወታችንን ልንጠብቅ ይገባል። በመጨረሻም አንድ የእግዚአብሔር ሰው ከብዙ ዓመታት በፊት መሰረተ ክርስቶስ ቤተክርስቲያን ፑልፒት ላይ የተናገረውን ነገር ተናግሬ ደመድማለሁ። የቤተክርስቲያኒቱ ፓስተር የነበረ ወንድማችን ብዙ ወጣቶችን በማስተማርና በማነጽ ብዙ ከፍተኛ ሚና እንደተጫወተ አስታውሳለሁ ብሎ ተናገረ። በዚህ በፑልፒት ላይ ወጥተን የምናስተምረውን ነገር ሁሉ ማድመጡና መረዳቱ መልካም ነው። አንድ ሰው ፑልፒት ላይ ወጥቶ ተናገረ ማለት 100% የተናገረውን ሁሉ እንቀበል ማለት አይደለም። ምናልባት 90% እንደ እግዚአብሔር ቃል አስተምሮ ሊሆን ይችላል። 10% ግን ከሱ የተጨመረ ወይም የሱ አስተያየት ሊሆን ስለሚችል ያችን 10% ነጥለን ማወቅ አለብን። ከሰው የሆነ ነገር የሰው ነው፣ የእግዚአብሔር ቃል ግን የእግዚአብሔር ቃል ነው። ስለዚህ ሁሉን ነገር ያለ ጥያቄ መቀበል የለብንም ብሎ በብዙ ማስረጃዎች ያስተማረውን አረሰ። እንደ አይነት እውነተኛ አስተማሪዎችና ሰባኪዎች ናቸው ዛሬ ለምድራችን የሚያስፈልጉት። እውነተኛ ሆነ ሁሉ ነገር በፑልፒት ላይ የተነገረው ነገርና የሚደረገው ነገር ሁሉ ያለ ጥያቄ ምእመኑ ወይም ህዝቡ ይቀበል ብሎ መለፈፍ ተገቢ አይደለም። ይሄ ሰዎችን ለተለያየ ስህተት ይገልጣል። ዛሬ ፓስተሮቻቸውን ስላከበሩና ፓስተሮቻቸው የሚሏቸውን ነገር ማድረግ ተገቢ እንደሆነ ስላመኑ ነው አንዳንዶች በማይሆን ስህተት ውስጥ የገቡ፣ አንዳንዶች የማይገባ ነገርን ያደርጉ በሴቶች አለባበስ ሁሉ ላይ እንደገናም ደግሞ በተለይ ቅድም እንዳልኳችሁ በሳውዝ አፍሪካ አካባቢ ሰውየው ምእመኑን ሳር እንዳስጋጠ በተለያየ ስፍራ የሚገለጡ ወይም ደግሞ የሚታዩ እንዲህ አይነት ክፉ ነገሮች ያለ ጥያቄ ህዝቡ ስለሚቀበላቸው ነው። ነገር ግን የእግዚአብሔር ቃል እንድንጠይቅ መናፍስት ከእግዚአብሔር ዘንድ ሆነው እንደሆነ እንድንመረምር፣ የሚሰበኩ ስብከቶች እንደ እግዚአብሔር ቃል ሆነው እንደሆነ እንድንመረምር፣ የክርስቶስ ኢየሱስ መስቀል በፊታቸው እንደተሰቀለ ሆኖ እንደተሳለ ሆኖ ነበር። አሁን ግን ለእውነት እንዳትታዘዙ ማን አዚም አደረገባችሁ? ለሐዋርያው ጳውሎስ የገላትያ ቤተክርስቲያንን እንዳስተማረና ቻሌንጅ እንዳደረገ ወገኖቼ ዛሬ ማንም አዚም ሊያደርግብን አይገባም። እንደ እግዚአብሔር ቃል የሆነው እንድንለይ እግዚአብሔርን ቃል ልናጠና፣ በተለይም ይህን መልእክት ፓስተሮች፣ የቤተክርስቲያን እረኞች፣ የቤተክርስቲያን መሪዎች በተለያዩ አይነት አብያተ ክርስቲያናት በካቶሊክ የሚሆን በኦርቶዶክስ እንዲሁም በፕሮቴስታንት ሃይማኖቶች በስሙ የተጠራው ህዝብ እንደ እግዚአብሔር ቃል የሆነው ህዝብ ከፍተኛ ጥንቃቄ ሊያደርግ ይገባል። ክብር ሁሉ ለእግዚአብሔር ይሁን። አሜን።